ታላቁ የበድር ጦርነት ክፍል 1 ታላቁ የበድር ጦርነት በአምስተኛው ዓመት ሂጅራ በተቀደሰው ወርሃ ረመዳን 17 ላይ የተካሄደ እውነት ከሐሰት የተለየበት ታላቅ ክስተት ነው። ታሪኩን እነሆ። የመካ ቁረይሾች እና በተግባር መሰሎቻቸው የሆኑትን ያካተተው የጣዖት አምላኪው ማህበረሰብ ሙስሊሞችን እና ጉዳያቸውን ሁሉ ከመካና ዙሪያዋ ከሚገኙ አካባቢዎች ካባረሩ በኋላ በየስሪብ መዲና ቢሆን እምነታቸውን በነፃነት ያስፋፉና ይተገብሩ ዘንድ እንደማይተዋቸው የአላህ መላእክተኛ እና ሙስሊሞች ጠንቅቀው ያውቁ ነበር። በመሆኑም ለክፉ ነገር ሁሉ ራሳቸውን ማዘጋጀት እና መጠንከር ጀመሩ። መዲና ከደረሱበት ጊዜ ጀምሮ ድንገት ሊጠቁ እንደሚችሉ ማሰብ ለሙሽሪኮች እና በአጠቃላይ በሙስሊሞች ላይ ሊያሴሩ ለሚችሉ ጎሳዎች የሙስሊሞችን ኃይልና ጥንካሬ ለማሳየት ከፍተኛ ሁኔታ ስልጠናውን አጧጧፉ። ስልጠናው ከየትኛውም ወገን በመዲና ላይ በሙስሊሞች ላይ ሊደርስ የሚችለውን ድንገተኛ ጥቃት ለመመከት እንዲያስችላቸው ነው። እነዚያ ከቁረይሾች ግፍና ጭቆና የሸሹ ሙስሊሞች በእርግጥም ብዙዎች እንደሚገመቱት ደካሞችና አቅም የሌላቸው ሳይሆኑ ባሻ ጊዜ እጅግ አስፈሪው ኃይል እና እሾህ ሊሆኑ ይችላሉና እነሱን ከማጥቃት በፊት ሺህ ጊዜ መላልሶ ማሰብ ተገቢ ነው። የስልጠና ቅኝትና ዝግጅት የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ማሰልጠን ያዙ። ስልጠናውንም ወደ ተግባር ለመለወጥ በመዲና ዙሪያዋ ተዋጊ ቃኝና አሳሽ ቡድን ላኩ። ከነኚህም መካከል ራሳቸው የመሯቸው ቡድኖች ሲኖሩ አንዳንዶቹንም ከሰሃቦቻቸው መካከል መርጠው እንዲመሩ አድርገዋል። ከቡድኖቹም መካከል በሐምዛ ኢብኑ አብዱል ሙጠሊብ የምትመራና 30 የሙሃጅር ከመካ የተሰደዱ ፈረሰኞችን በመያዝ ወደ ኢስ የባህር ዳርቻ የተላከ ቡድን በኡበይዳ ኢብኑል አልሐሪስ የምትመራና 60 የሙሃጅር ፈረሰኞችን በመያዝ ወደ ራብግ የተላከች በሰይድ ኢብኑ አቢ ወቃስ መሪነት በመካና መዲና መንገድ ለቅኝት ተልኮ የተላከች 80 ሰዎችን የያዘችው ቡድን የወዳን ዘመቻ ገዝዋ በአላህ መላእክተኛ ሰለላሁ ዐለይሂ ወሰለም የተመራችና 200 ፈረሰኞችንና እግረኞችን በመያዝ ለውጊያ ተልእኮ ወደ ውዳን የሄደች ጦር የአላህ መላእክተኛ በዚህ ዘመቻ ከበኒ ደምረህ ጋር ስምምነት የፈጠሩ ሲሆን የዚህ ዘመቻ ዋና ዓላማ የነበረው የመካ ሻም ሶሪያ መንገድን ይቆጣጠሩ ከነበሩ ጎሳዎች ጋር ስምምነት ግንባር ለመፍጠር ነበር። የውሺራ ዘመቻ የውጊያ ተልእኮ የነበራት ሲሆን 200 ፈረሰኞችና እግረኞች የተካተቱባት በአላህ መላእክተኛ ሰለላሁ ዐለይሂ ወሰለም የምትመራ ጠንካራ ኃይል ነበረች። ዋና ዓላማዋ የነበረው ለሙሽሪኮች የሙስሊሙን ኃይል ለማሳየት እና በየንቡዕ አካባቢ በቁረይሽ የንግድ መንገድ ላይ በመካና መዲና መካከል የሚገኙ ጎሳዎች ጋር የጋራ መግባባት ላይ ለመድረስ ነበር። የቡዋጥ ዘመቻ የመዋጋት ተልእኮ የተሰጠባት 200 ፈረሰኞችና እግረኞች የተካተቱባት በአላህ መላእክተኛ ሰለላሁ ዐለይሂ ወሰለም የምትመራ ኃይል ነበረች። ዓላማውም በረዲዋ ተራራ በኩል አድርጎ ቡዋጥ በመድረስ በመካና መዲና መካከል የቁረይሾች የንግድ መስመር የሆነው ጎዳና ለመቆጣጠር እና ቁረይሾችን ስጋት ላይ ለመጣል ነበር። በአብደላህ ኢብኑ ጀህሽ የተመራች እና 80 ጠንካራ ሙሃጅሮች
የተካተቱበት የቅኝት ተልእኮ የተሰጣት ኃይል ስትሆን መሪዋም ከሁለት ቀን ጉዞ በኋላ እንጂ ደብዳቤውን እንዳይከፍት ነብዩ የያዙት የተጻፈ መልእክት የያዘ ነበር። የጦሩ መሪ ከሁለት ቀን በኋላ ደብዳቤውን ሲከፍት ይህን መልእክት እንዳየህ በአንዲት በመካና ጧይፍ መካከል ከምትገኝ ተአምር ዛፍ እስክትደርስ ድረስ ተጓዝ። እዚያም ሁንና የቁረይሾችን ሁኔታ ተከታተል። ስለ ሁኔታቸውም ለማወቅ ሞክር። አብዱላህ ከተምር ዛፏ እስኪደርስ ድረስ ተጓዘ። የቁረይሽ ቅፍለት በዚያ በኩል ስታልፍ በሙስሊሞቹ ጥቃት ከፈቱባት። ከሙሽሪኮቹም ወገን አምር ኢብኑ አልሃድሪሚ ተገደለ። ሁለት የቁረይሽ ሰዎች የተማረኩ ሲሆን አራተኛው ሸሽቶ አመለጠ። የመጀመሪያው የበድር ዘመቻ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም እና ሰሃቦቻቸው የሙሽሪኮች አንጻር የጠበቁትና የገመቱት ነገር መከሰቱ እውን ሆነ። ነብዩ ሰለላሁ ዐለይሂ ወሰለም መዲና ገብተው ብዙም ሳይረጋጉ በመርከዝ ኢብኑ ጃቢር አልፈህሪ የተመራ የሙሽሪኮች ጦር በመዲና ዳርቻ በሚገኙ የግጦሽ ማሳዎች ላይ ወረራ በማካሄድ የሙስሊሞች የሆኑ የተወሰኑ ግመሎችና ፍየሎችን ነድቶ ወሰደ። የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም የተዘረፉ የሙስሊሞች ግመሎችን እና ፍየሎችን ለማስመለስ ሙሽሪኮችን ለማሳደድ ወጡ። በአላህ መላእክተኛ የተመራው የሙስሊሙ ጦር ለበድር ቅርብ ከሆነው የስፍራዋን ሸለቆ ድረስ ተጓዘ። ነገር ግን የሙሽሪኮቹ ኃይል ላይ መድረስ ባለመቻላቸው ያለ አንዳች ውጊያ ወደ ኋላ ተመለሱ። የታላቁ የበድር ጦርነት ምክንያቶች አንድ በመካ ይኖሩ የነበሩ ሙስሊሞች ሀብት ንብረታቸውን ተዘርፈው ከአገራቸው እንዲወጡ በመደረጋቸው፣ የመካ የቁረይሾች በሙስሊሞች ላይ ጦርነት ያወጁት የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም እስላማዊ ጥሪያቸውን በይፋ ማድረግ ከጀመሩበት ጊዜ አንስቶ ነበር። ከዚያን ጊዜ ጀምሮ ግፍ ቀጠለ። የሙስሊሞች ደም ማፍሰስ በድብቅም ይሁን በይፋ ያመኑትን የመካ ሙስሊሞች ቤታቸውን በማቃጠልና ሀብት ንብረታቸውን በኃይል የገላቸው ማድረግ ጀመሩ። ሙስሊሞችም የአላህን ውዴታ አስበልጠው ከተወለዱባትና ካደጉባት ቀዬ ነፍሳቸውን ይዘው ኮበለሉ። ጥለው የኮበለሉበት ሀብት ንብረትም በቁረይሾች ቁጥጥር ስር ዋለ። በደስታቸው ወቅትም ሱሃይብን የመሳሰሉ ሰሃቦች ወደ መዲና መሰደድ ፈልገው በመታገዳቸው ሁሉ ንብረታቸውን አሳልፈው በመስጠት እንዲለቋቸው እስከ መደራደር ደርሰዋል። ውድና የተከበራችሁ ውድ ቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ በዚህ ትረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ ሰብስክራይብ እያረጋችሁ ቤተሰብ ሆኑ፣ ነባር የሆናችሁም ላይክ ሼር በማድረግ ትብብራችሁን ፈልጋለሁ። ለዛሬ ይጃት የቀረብኳት ቪዲዮ እቺን ተመስላለች። ቀጣይ ክፍል እስከሚለቀቅ ሁላችሁም በያላችሁበት ሰላማችሁ በዚህ ትረፍረፍ ይበልልኝ እያልኩኝ በዚህ ሰነባበታለሁ። ለሁላችሁም መልካም ጊዜ